በነገው እሁድ በደብረ ዘይት ቀን ልታደርጓቸው የሚገቡ 4 ወሳኝ ነገሮች ልንገራችሁ። ኦርቶዶክሳውያን ከሆናችሁ በፍጹም እንዳታሳልፉት። ይሄ የነፍሳችሁ ጉዳይ ነው። ሁላችሁም በዚህ ምሽት ለሁሉም ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ቪዲዮን ለሁሉም እንዲደረስ አድርጉት እና እነዚህን 4 ነገሮች በዋናነት አድርጉ። የመጀመሪያው አንደኛ ጸልዩ። በነገው ቀን በደንብ አድርጋችሁ ጸልዩ። ሁለተኛ ወደ ገዳማት የማትሄዱ ከሆነ አስቀድሱ። እዩላችሁ የክርስቶስ መምጫ ተብለው ከሚታሰቡ ቀናት አንደኛው ደብረ ዘይት ነው። እናም ክርስቶስ ሊመጣ ይችላል። ሲመጣ ግን ተኝታችሁ እንዳያገኛችሁ፣ ከመጣም እዚያው ቤተ መቅደስ እሱ ቤት ያገኛችሁ እንጂ ተኝታችሁ እንዳያገኛችሁ አደራ። ሲሪየስሊ ነው የምነግራችሁ፣ ከልቤ ነው። ሶስተኛ ደግሞ የቻላችሁትን ያክል ምጽዋት ስጡ፣ ዘክሩ። ሰንበተ ሰንበታት ነው። በደብረ ዘይት ላይ ሰንበተ ሰንበታት ነው። ነገ እንግዲህ ዝክር የምንዘክርበት ነው። ስጦታ የምንሰጥበት የምንጸልይበት ቀን ነው ሰንበተ ሰንበታት። ስለዚህ የቻላችሁትን 1 ብርም ትሆን ስጡ። አራተኛ ደግሞ የተጣላችሁ ሰው ካለ ሁላችሁም ኦርቶዶክሳውያን ነገ ታረቁ። ክርስቶስ ሲመጣ ልባችሁ ቂም እንዳዘለ እንዳያገኛችሁ እንደው አደራ ነው የምላችሁ። አምላካችን ሁላችንንም በቀኙ እንድንቆም እርሱ ይርዳን። ሁላችሁም ኮሜንት ላይ አምላኬ ሆይ በቀኝህ እንድቆም እርዳይ እያላችሁ ጻፉ። ሁላችሁም በቀኝህ እንድቆም እርዳይ በሉት። እርሱ በቀኙ እንድንቆም ሁላችንን ይርዳን። ቪዲዮ በዚህ ምሽት ለብዙዎች ይዳረስ። ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። መልካም ሰንበት።